ይሄውልህ ልዩነቱ፣ አንዱ የባህር ሰው አንዱ የከተማ። በገሊላ ባህር ዳርቻ ማዕበሉ ሲወጃወጅ አንድ አሳ አጥማጅ ነበረ፣ በኑሮው የሚታገል ለድህነት የማይሰጥ እጅ። ስምዖን ኬፋ ይሉታል መረብ ወርዋሪውን ጀግና፣ በውሃው ላይ የሚኖር በጉልበቱ የጸና። ይሄውልህ ልዩነቱ ልብ ብለህ ከሰማኝ፣ ደግሞ በዚህ ወገን በተርሴስ ከተማ ሌላ አንበሳ ነበር የኦሪትን ሕግ የሚያሰማ። ሳኦል የሚሉት ጨካኝ፣ ክርስቲያኖችን የሚያሳድድ፣ በደም የተጠማ እሳት በመንገዱ ሁሉ የሚነድ። ይሄውልህ ልዩነቱ ከልብህ ከሰማኝ፣ አንዱ የባህር ሰው አንዱ የከተማ፣ አንዱ መረብ አጥማጅ አንዱ የሕግ አርማ። የሚገርመው ደግሞ የሁለቱም ጥሪ በክርስቶስ ታደሰ። የጴጥሮስም የሳኦልም ታሪካቸው በፍቅር ተፈወሰ። ኢየሱስ ክርስቶስ በባህር ዳርቻ ጴጥሮስን ሲጠራው መረብህን ትተና ሰው አጥማጅ ላድርግህ ነበር ያለው። ጴጥሮስም አልተጠራጠረም። ታንኳይቱን ሰባብሮ ተከተለው ክርስቶስን ፍቅሩን በልቡ አስሮ። ይሄውልህ ልዩነቱ ሳውል ደግሞ በደማስቆ ብርሃን ከሰማይ መጣበት፣ ፈረሱ ላይ ተዘረረ ኃይሉ ተገፈፈበት። ሳኦል ስለምን ታሳድደኛለህ የሚል ድምፅ ከሰማይ ሲያስተጋባ፣ ያ ጨካኙ አሳዳጅ የንስሐ ወንንባ በጥልቀት አነባ። ይሄውልህ ልዩነቱ። እስኪያቸው እነዚህን እንዴት በአንድ ይሄዳሉ? ለየቅል የነበሩት ዛሬ በአንድነት ይቆማሉ። ጴጥሮስ ለአይሁድ ቆመ ወንጌልን ሊመሰክር፣ ጳውሎስ ለአሕዛብ ሮጠ ጣዖታትን ሊሰብር። ይሄውልህ አንድነቱ። ጴጥሮስ ቀናኢ ነው፣ የክርስቶስ ፍቅር ልቡን ያቃጠለው፣ አልክድህም ብሎ ደሮ ሳይጮህ ሌሊት 3 ጊዜ ካደው። ኋላ ግን እጅግ ተጸጽቶ ከልቡ አለቀሰ፣ የንስሐ እንባ የበጎቹ እረኛ ለመሆን ደረሰ። ይሄውልህ አንድነቱ ልብ ብለህ ከሰማኝ፣ ጳውሎስ ተጋደለ በ14 መልእክቱ፣ በግርፋት ስደት ሳይደክም ጉልበቱ፣ በነገሥታቱ ፊት እውነት ተናገረ፣ ጳውሎስ የሕግ አርማ ለክርስቶስ ፍቅር ሕይወትን ገበረ። ይሄውልህ ጉዟቸው፣ ይሄውልህ አንድነታቸው፣ ይሄውልህ ሩጫቸው፣ ሞትን እንኳን ናቁት በልዩ ፍቅራቸው። ሮም ከተማ ገቡ ኔሮን ሊያጠፋቸው፣ ሰይፍና መስቀሉ አዘጋጀላቸው። ይሄውልህ አንድነቱ። ጴጥሮስ ቁልቁል ስቀሉኝ ከጌታዬ አልስተካከል አለ፣ ራሱን ዘቅዝቆ በክብር ተሰቀለ። ጳውሎስም አንገቱን ለእነዚያ ጨካኞች አሳልፎ ሰጠ፣ እምነቱን ጠብቆ አምላኩን መረጠ። ይሄውልህ አንድነቱ። ሐምሌ 5 ላይ በአንድ ቀን በረሩ። እነዚያ አርበኞች ሩጫ ጨርሰው በሰማይ ከበሩ። አንዱ ያልተማረ ጸጋ የበዛለት፣ አንዱ ሊቅ ነበረ ጥበብ የሞላበት። ይሄውልህ አንድነቱ። ታዲያ በአንድ መንፈስ ዓለምን አደሱ፣ የቤተ ክርስቲያንን መሠረት ቀደሱ። አንዱ ተናጋሪ በአንድ ድምፅ ይጮኻል፣ የጴጥሮስና ጳውሎስ ገድላቸው ያበራል። ዛሬ በገነት ላይ በአንድነት ነግሰዋል። ይሄውልህ አንድነቱ። የአባቶቻችን በረከታቸው ከሁላችን ጋር ይደርብን ለዘላለሙ አሜን። ዲያቆን አዱኛው ነኝ። ፎሎው እና ላይክ ሼር በማድረግ አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። መልካም በዓል